ሰላም ከእግዚአብሔር ቃል አንድ ስፍራ እናንብብ። የማነብላችሁ ፊልጵስዩስ ምዕራፍ 2 ከቁጥር 7 ጀምሮ ያለውን ክፍል ነው። ስፍራው እንደዚህ ይነበባል። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል እና ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። እግዚአብሔር ስለመታዘዙ ስለ ትሕትናው ከአምላክ ጋር መተካከል ሲገባው ያንን ተቀምተው በሰው ምሳሌ በምስሉም እንደ ሰው ተገኝቶ የባሪያ መልክ ለብሶ ስለመጣ እግዚአብሔር ጌታችንና መድኃኒታችን ኢየሱስ ክርስቶስን ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም ከስም ሁሉ በላይ ስም ምን አይነት ስም ነው? ደግሞ ማን ነው? ከሰው ስም፣ ከመላእክት ስም፣ በምድር ካሉቱ፣ በሰማይ ካሉቱ፣ ከሞቱቱ ከሕያዋንም ከስም ሁሉ በላይ ያለ ስም ኢየሱስ ይባላል። የኢየሱስ ስም የሚያድን ስም ነው። የስሙ ትርጉም በዕብራይስጡ ጆሹዋ የሚለውን ወይም ከሚለው ስያሜ የመጣ ሲሆን ትርጉሙ ምንድን ነው? እግዚአብሔር ያድናል ማለትን የያዘ የሚያድን ማለት ነው። እግዚአብሔር ኢየሱስ ሲባል እግዚአብሔር ያድናል ማለት ነው። ከምን? ከመከራ፣ ከጨለማ፣ ከሞት፣ ከፍርድ፣ ከኃጢአት ኃይል እግዚአብሔር ያድናል። ኢየሱስ ተብሎ ሲጠራ የእግዚአብሔር የመዳን ኃይል ይገለጣል። ተመልከቱ፣ ኢየሱስ የሚባል ስም ሰው ያወጣው ስም አይደለም። እግዚአብሔር ራሱ ያወጣው ስም ነው። መልአኩ ገብርኤል ለማርያም ኢየሱስ ብላ እንድትሰይም የነገረው ታላቅ ስም ነው። ያም ብቻ አይደለም፣ በዚህ ስም ላይ ታላቅ የእግዚአብሔር ኃይል ያረፈበት ስም ነው። ሌላው ስለዚህ ስም እግዚአብሔር ቃል የሚለውን ላሳያችሁ። ሉቃስ ወንጌል 24 ከቁጥር 47 ላይ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ይላል። ተመልከቱ፣ ተብሎ ተጽፏል ይላል እና ይሄ ሰዎችን የሚያነጻ ከኃጢአታቸው ነፃ የሚያወጣ ስም ነው። ሌላው ሐዋርያት ሥራ መጽሐፍ 4 ቁጥር 12 ላይ ምንድን ነው የሚለው? መዳን በሌላ በማንም የለም፣ እንድንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ታዲያ ማን ነው ስሙ? ኢየሱስ ነው። ስለዚህ የኢየሱስ ስም ስሬት ያለበት ስም ነው። የኢየሱስ ስም የሰውን ልጅ የሚያድን የመዳን ኃይል የተገለጠበት ስም ነው። እነ ጴጥሮስ እንደተናገሩ ብርና ወርቅ የለንም፣ ይህንን ግን ያለንን እንሰጣለን፣ በኢየሱስ ስም ተነሳና ተመላለስ ብለው ካሉ በኋላ ጉንድሽን ያስነሳ ታላቅ ፈውስ ኃይል ያለበት ስም ነው። ያም ብቻ አይደለም፣ መርገምን፣ ጨለማን፣ ድግምትን፣ ሞትን፣ አለቅነትን፣ ዙፋናትን፣ ጌትነትን የሚያንበረክክ የጨለመውን ጭፍራ የሚበትን ታላቅ ስም ነው። አያችሁ፣ በኢየሱስ ስም ብለን ስንል አጋንንቶች ይወጣሉ፣ በሽታዎች ይለቃሉ፣ ደዌ ይሰበራል፣ እስራቶች ሁሉ ይፈታሉ። በመንፈሳዊ ዓለም የተቀባ ታላቅ ዕውቅና ያለው አብ ያከበረው ኢየሱስ የሚባል ስም ነው። ኢየሱስ ብለን ስንጠራ ታላቅ ሰው ጠራ፣ ደካማ ሰው ጠራ፣ ድሃው ጠራ፣ ሀብታም ጠራ። በመንፈሳዊ ዓለም ታላቅ ሥራ ይሠራል። ኢየሱስ ስንል እግዚአብሔር ጣልቃ ይገባል። እግዚአብሔር ኃይል ይንቀሳቀሳል። በኢየሱስም ተነሳና ተመላለስ ብሎ ሲሉ ወዲያውኑ የእግዚአብሔር ኃይል ጣልቃ ገባና መንፈሳዊ ዓለም ተንቀሳቀሰ። ወዳጆቼ፣ በችግራችሁ ላይ፣ በመከራችሁ ላይ፣ በሞታችሁና በጣም በከበደባችሁ ነገር ላይ ኢየሱስ በሉ። ስሙን በምትጠሩበት ጊዜ መንፈሳዊ ዓለም ከስሙ ጋር ይንቀሳቀሳል። ስሙ ያድናል። ስሙ ይፈውሳል። ስሙ ፕሮቴክት ያደርጋል፣ ይጠብቃል። ስሙ ያስመልጣል።
ስሙ ታላቅ ነው። ይህ ስም ብርቱ ምሽጋችሁ ነው። ስሙን ውደዱት፣ አክብሩት፣ ተባረኩ። ይሄ መልእክት ወደ እናንተ በደረሳችሁት ጊዜ ኮፒ ሊንክ አድርጉ፣ ሼር ዲዩት፣ ላይክም አድርጉት። ቤቱን ደግሞ እንደዚህ አይነት በጣም የተወደዱ የእግዚአብሔር ሐሳቦችን ለመስማት የምትፈልጉ ሰዎች ፎሎ አድርጉ። እግዚአብሔር ከእናንተ ጋር ይሁን። ተባረኩ።